እኔ ልቅደምና ልቅመስልህ አፈር ማየት አልፈልግም ሞተ ስትቀበል በጣም ፓወርፉል ነው። በጣም ፓወርፉል ነው። የመጨረሻ የፍቅርን ጥግ የሚያሳይ ነው። እውነተኛ ፍቅር እንዳላቸው ቼክ የሚያደርጉባቸው መንገዶች እነዚህ ናቸው። አንድ መሰጠት አለው ወይ? ጊዜ ይሰጣታል ወይ? ሊያገኛት ይፈልጋል ወይ? ወድሻለሁ ይላታል፣ ግን ሊያገኛት ፈቃደኛ ነው? ጊዜ ሊሰጣት ፈቃደኛ ነው? እሷ ጊዜ ልትሰጠው ፈቃደኛ ነች? ወደ ሲሪየስ ሪሌሽንሺፕ እንዲገቡ ይፈልጋሉ? እሱ ከሆነ እውነተኛ ነው፣ ካልሆነ አይደለም። ኮሚትመንት ከሌለበት ፍቅር አይደለም። ዝም ብላ ጊዜዋን ማቃጠል የለበት። ኢትስ ኖት ላቭ። እንዳታመልጠው ፈልጓል። የሆነ ነገሯን ወዷል። አይኗን፣ ጥርሷን፣ ከንፈሯን ምናምን ወዷል። አብሯት ቢሆን ደስ ይለዋል፣ ኢንጆይ ያርጓል። ግን ኮሚትመንት የለውም። ኮሚትመንት ፍቅር የግድ ባይ ዴፊኒሽን ኮሚትመንት ያመጣል። ኮሚትመንት ከሌለ ፍቅር የለም። ራስን መሰጠት ከሌለ ፍቅር አይደለም። ስለዚህ አንዱ ምልክት ይሄ ነው፣ ማጣሪያ መንገድ። ሁለተኛው ማጣሪያ መንገድ ፍቅር ካለ እውነተኛ ከሆነ እሱ ካፈቀራት እንድትሻሻል ይፈልጋል፣ እንድታድግ ይፈልጋል። እሷ እንዲሻሻልላት ነው የምትፈልገው፣ እንዲያድግላት ነው የምትፈልገው፣ እንዲያምርበት ነው የምትፈልገው። እንዲያምርባት የማይፈልግ ከሆነ ዝም ብሎ ቤት እንድትቀመጥ ተጨቁና እንድትቀመጥ እንደው ስታምር ሁሉ የሚናደድ ምናምን ከሆነ ማኒክ ላቭ ነው። ወደ ማኒክ ይሄኛው ትክክለኛው ፍቅር አይደለም። እውነተኛው ፍቅር እሷ እንድታብብ ነው የሚፈልገው፣ እንዲያምርባት ነው የሚፈልገው፣ ስራ እንድትይዝ ነው የምትፈልገው፣ እንድትሻሻልለት ነው የሚፈልገው። ምክንያቱም ፍቅር ነው። ለአንቺ ይሆንልሽ ነው የሚለው፣ ለአንቺ ይሆንልሽ፣ ለአንቺ ይደረግልሽ ነው የሚለው። እሷም ደግሞ እሱ እንዲያልፍለት፣ እንዲሻሻል፣ እንዲያድግ ምናምን። ቢሻሻል ይተወኛል የሚል ፍርሃት አይመጣባትም። ማኒክ ላቭ ነው እንደሱ የሚያደርገው። ከተሻሻለ፣ ገንዘብ ካገኘ፣ ካለፈለት ይተወኛል የሚል ፍቅር ማኒክ ላቭ። እውነተኛው ፍቅር ግን እደግልኝ ነው። እሷም እደግልኝ፣ ተሻሻልልኝ፣ ከፍ በልልኝ ነው። እና ሁለተኛው ምልክት ይሄ ነው። እንድትሻሻይ ይፈልጋል ወይ? መጀመሪያ መሰጠት አለበት። ሁለተኛው እንድትሻሻይ ይፈልጋል፣ ኑሮሽ እንዲለወጥ ይፈልጋል። በአቅሙ መጠን ሲያምርብሽ ደስ ይለዋል ወይስ ይናደዳል? ቆንጆ ሆነሽ ስትወጪ ደስ ይለዋል ወይስ ይበሳጫል? እሱን ቼክ ማድረግ ያስፈልጋል። የሚናደድ ከሆነ ማኒክ ነው፣ ትክክለኛው ፍቅር አይደለም። ትክክለኛው ፍቅር ከሆነ ስታምሪለት ደስ ነው የሚለው። እሱ ሲያምር፣ ሲዘንጥ፣ ነገሮች ሲሳኩለት፣ ተሳካልኝ ሲላት፣ እንዲህ የሞከርኩት ነገር ከሆነ ሲላት ደስ ነው የሚላት። እውነተኛ ካስፈለገ እሷ ይመርባት እንጂ እሷ ትሻሻል፣ እሷ ትደግ። እውነተኛ ፍቅር የሚለው ነው። እሷ ትደግ፣ እሷ ትሻሻል። ግን ካማረባት በኋላ ከተሻሻለች በኋላ ብትተውህስ? እጎዳለሁ። ግን እሷ ሌላ ሰው ከወደደች ለእሷ ይሆንላት፣ ጥሩ ይሆንላት፣ ደስ ያለት ይሁን። እሷ እንድትደሰት ነው የምፈልገው። እውነተኛ ፍቅር የሚለው ያንን ነው። ኢቭን ትታው ብትሄድ እንኳን ይጎዳል፣ ግን የሚጠይቀው ይሄንን ነው። ደስተኛ ነሽ? አር ዩ ሃፒ? ሴፍ ነው? ጥሩ ነገር ነው የገጠመሽ? ጉድ ፎር ዩ ቢኮዝ አይ ላቭ ዩ። ጥሩ ነገር እንዲሆንልሽ ነው የምፈልገው ይላል እውነተኛ ፍቅር። ሶስተኛ ምልክት የትኛው መሰለሽ? አሁን ኮሚትመንትን አየን፣ መሰጠት፣ ያ ሰው እንዲሻሻል መፈለግ አየን። ከኔ በፊት ለሷ የሆንላት የሚል ስሜት ደግሞ አለ። ከኔ በፊት ለሷ ይደረግላት፣ ከኔ በፊት ለሷ የሆንላት። አንድ አሁን እንደገና እንደውም እፈትንሻለሁ በዚህ እንደገና ዘፍነውት ተጫውተውት በጣም የሚገርም ግጥም አለ። ምን ይላል መሰለሽ? በቃ አንተን ቀብር ማየት አልፈልግም፣ አንተ ስትሞት ደግሞ አይን ጥርስ ምናምን እያለች ትቀጥላለች። እኔ ያንን ማየት እኔ ቀድሜ ልሙት ነው የምትለው። ከዛ አራተኛው ምልክት የምታየው አሁን ምን አየን? ኮሚትመንት፣ መሰጠት፣ እውነተኛ ፍቅሩ መሆኑን ቼክ ለማድረግ ፍቅር ውስጥ ያሉ ሰዎች ፍቅራቸው እውነተኛ መሆኑን ቼክ ለማድረግ መሰጠት አለው ወይ? ዲስ ጋይ ኮሚትድ ነው፣ ኮሚትድ ነች ብሎ መጠየቅ አንድ ምልክት ነው። እንዲሻሻል ትፈልጋለች ወይ? እንዲሻሻል ይፈልጋል ወይ? ካልፈለገ እውነተኛ ፍቅር ያ ሰው እንዲሻሻል። ከዛ ሶስተኛው ከኔ ይልቅ ለሱ ይሆንለት ምትል ከሆነ እሱም ደግሞ ከኔ ይልቅ ለአንቺ ይሆንልሽ፣ አንቺ ቅደሚ፣ አሁን እንዳልነው እንደተገለጠው ከሆነ። አራተኛው ኮንቴንት መሆን፣ መርካት። በቃ እሷ እዚህ ጋር ተቀምጣ ረክቷል፣ እሱ ረክቷል። ኮንቴንትመንት የሚባለው ይሄ ነው። አይኑ አይንቀዥቀዥም። ፍቅር ውስጥ ከሆነ እውነተኛ ፍቅር ውስጥ ከሆነ ሌላ ሴት እንትን አይልም፣ ሌላ ሴት አይፈልግም። በቃ እዚህ ጋር የተቀመጠችው ሴት በቅተዋለች። እዚህ ጋር የተቀመጠችው ሴት ሙሉ ደስታ፣ ሙሉ እርካታ ሆናለታል። ስለዚህ አያማርጥባትም፣ ከሌሎች ሴቶች ጋር አያወዳድራትም። አጋጣሚውን ካገኘ ሌላ ሴት የማግኘት አጋጣሚውን ካገኘ ወደዛች ሴት የመሄድ ፍላጎት የለውም። እሷ ነች፣ በቂ ነች፣ ከበቂ በላይ ነች።
ለእሷም ደግሞ እንደዚህ ሆነ። እሱ በቂ ነው። የሚያማልላት ነገር የለም። የሆነ ሀብታም መጣ፣ መልከ መልካም መጣ፣ ታዋቂ ሰው መጣ፣ እሷ እሱን ተወደዋለች፣ ፍቅር ውስጥ ነች፣ እረክታለች። እርካታዋ ነው፣ ደስታዋ ነው። ሌላ ወንድ አያስፈልጋት፣ ሌላ ማየት አያስፈልጋት። ስለዚህ ኮንተንትመንት ደግሞ በዛ ሰው ፈጽሞ በቃ የፍቅር ህይወትሽ ላይ በዛች ሴት ፈጽሞ ኮንተንት ሲሆን ፈጽሞ ደስ ሲለኝ በማንም ሴት ልለውጣት እስከማልችል ድረስ የበለጠ ቆንጆ ሴት ትምጣ፣ ምንም አይነት ሴት ትምጣ፣ ቢኮዝ አይ ላቭ ሄር ስለማፈቅራት በማንም ሰው አልቀይራትም፣ አላወዳድራትም። አምስተኛው አንደርስታንዲንግ ነው፣ መረዳት። እውነተኛ ፍቅር ውስጥ ስትሆኚ ሳታወሪ ትግባቢያለሽ። ሳታወሪ ምንም አይን ላይን ተያይተው ይግባባል፣ ትረዳዋል። ሐዘኑ ይገባታል፣ ዲፕሬሽኑ ይገባታል፣ መውጣት መውረዱ ይገባታል። ሲከፋው ታውቃለች፣ ሲርበው ታውቃለች፣ ደስ ሲለው ታውቃለች፣ ምን እንደሚያሳዝነው ታውቃለች። እውነተኛ ፍቅር ከሆነ እሱም ያውቃል፣ ምን እንደሚያሳዝናት ያውቃል፣ የሚከፋት የቱ ጋር እንደሆነ ያውቃል፣ ፍርሃቷን ያውቃል፣ ስጋቷን ያውቃል፣ ደስታዋን ያውቃል፣ ምኞቷን ያውቃል። አንደርስታንድ ይደረጋል። እውነተኛ ፍቅር ሲኖር ከቁጭ ብለው ገና ሳያወሩ ሳይለንሳቸው። አንዳንዴ ምን ይሆናል መሰል ከሰው ጋር ቁጭ ብለሽ ዝም ሲባል የሚወራ ነገር ሲጠፋ ዲስኮምፈርት ይኖራል። እውነተኛ ፍቅር ውስጥ ግን ሳይለንሱ ራሱ እንትን ነው፣ ኮምፈርታብል ነው። የሚያወሩት የላቸውም፣ ዝም ይባባላሉ። የተወሰነ ደቂቃ ግን ይግባባሉ። ዝምታው ራሱ ደስ የሚል ዝምታ ነው ሳያወሩ። ስለዚህ አንደርስታንድ ይደራረጋሉ ማለት ነው፣ በጣም ይግባባሉ። አሁን ፍቅር ውስጥ አለን የሚሉ ሰዎች በእነዚህ ቼክ ያርጓቸው፣ በዚህ በአምስቱ ቼክ ያርጓቸው። ኮሚትመንት አለ፣ መሰጠት አለ። አንድ ጥሩ ካለ እኔ እንዲሻሻል ይፈልጋል፣ የተሰጠ ሰው ነው። አንድ እንዲሻሻል ይፈልጋል። ሁለት ከእኔ ይልቅ ለእሷ ይሆንላት ይላል። ረክቷል፣ በእኔ ደስተኛ ነው ወይስ ሌላ ያማርጣል? እና አንደርስታንድ ደግሞ ያደርገኛል። እነዚህ ካሉ አምስቱ ካሉ እውነተኛ ፍቅር